ሁሉንም ማስደሰት አትችልም። ሰላም። ዛሬ ሁላችንንም የሚያሳስብና ለብዙዎቻችን ትልቅ ትምህርት የሚሰጥ አንድ ወሳኝ እውነት እናወራለን። ሁሉንም ማስደሰት አትችልም። ይህ አረፍተ ነገር ቀላል ቢመስልም በውስጡ የያዘው ጥልቅ ትርጉም አለ። የህይወት አቅጣጫ ሊቀየር የሚችል ሐሳብ አለው ውስጡ ላይ። ቀጥታ ወደ ሐሳቡ እንግባ። አንተ እንደ ሰው የማህበረሰብ አካል ነህ። በዚህም ምክንያት በዙሪያ ባሉ ሰዎች ተቀባይነት የማግኘትና የመወደድ ፍላጎት ተፈጥሯዊ ነው። የፍላጎት ምንም ስህተት የለበትም። ችግሩ የሚጀምረው ይሄንን ፍላጎት ለማርካት ስትል የራስን ማንነት፣ ፍላጎት፣ ህልም መገደብ ስትጀምር ነው። ሁሌም የሌሎችን አስተያየት በመፍራት የራስን ድምፅ አፍነህ ስትኖር ምን ያህል ራስህን እያጣህ እንደሆነ ላታስተውል ትችላለህ። የፈለገ ተአምር ቢፈጠር ሁሉንም ሰው ማስደሰት አትችልም። እውነትን እንነጋገር ከተባለ ሁሉንም ሰው ማስደሰት ፈጽሞ የማይቻል ነገር። ለምን ይመስልሃል? እስቲ ጥቂት ነጥቦችን እንይ። ሁሉም ሰው የተለየ አስተሳሰብ፣ ፍላጎትና እይታ አለው። ለእያንዳንዱ ሰው ትክክል የሆነ ነገር ለሌላው ደግሞ የተሳሳተ ሊሆን ይችላል። አንተ ለሁሉም ሰው የሚስማማውን ወይም ደግሞ ሁሉም ሰው የሚወደውን ነገር ብታደርግ እንኳን የሚቃወምህ ወይም የሚጠላ ሰው ስለሚኖር ያ በምታደርገው ነገር ላይ የሚደሰት ሰው ላይኖር ይችላል። ሁሌም የሚቃወም ወይም የማይደሰት ሰው ይኖራል። ይሄ የሰው ልጅ ተፈጥሮ ነው፣ ምንም ማድረግ አይቻልም። ስለዚህ አንድ ነገር ውሳኔ ስታደርግ አንዳንድ ሰዎች የሚደግፉና ሌሎች ደግሞ የማይደግፉ እንዳሉ አስበህ መንቀሳቀስ አለብህ ልል ፈልጌ ነው። አንተ የጊዜና የጉልበት ውስን ነህ። ሁሉንም ለማስደሰት ስትሞክር ጊዜህን፣ ጉልበትህን፣ በጣም ብዙ የሆኑ ነገሮችን አቅጣጫውን ታስታቸዋለህ። ይሄ ደግሞ አስፈላጊ ለሆኑ ነገሮች ለራስህና ለምትወዳቸው ሰዎች የምትሰጠውን ትኩረት ይቀንስብሃል። መጨረሻ ላይ ደግሞ የድካም ስሜት ይሰማሃል እንጂ የምትፈልገውን እርካታ አታገኝም። ሌሎችን ለማስደሰት ስትል የራስህን ማንነት፣ ፍላጎትና እምነቶች መካር ትጀምራለህ። የራስህን ድምፅ ታፍናለህ። ለረጅም ጊዜ እንዲህ ስታደርግ ምን እንደሆንክ እና ምን እንደምትፈልግ ትረሳለህ። ይሄ ደግሞ ለድብርት፣ ለጭንቀት እና ለራስ ከበሬታ ማጣትን ሊያመጣ ይችላል። አንተ በራስህ ካልተደሰትክ፣ አንተ ለራስህ ካልተደሰትክ ሌሎችን ለማስደሰት የምታደርገው ጥረት ትርጉም የለሽ ነው። የውሸት ማንነት አትፍጠር። ሁሌም የሌሎችን አስተያየት እያየህ የምትኖር ከሆነ እውነተኛ ማንነትህን ሳይሆን ሰዎች የሚወዱልህን ነገር ለመኖር ትሞክራለህ። ይሄ ደግሞ ውሸት ነው። ሰዎች ይሄንን ይገነዘባሉ። በእውነተኛ ዓለም እየኖርክ ስላልሆነም ከሰዎች ጋር ጥልቅ ግንኙነት ለመፍጠር ይከብዳል። እውነተኛ ደስታ የሚመጣው አንተ ማን እንደሆንክ በግልጽ ስትቀበልና በራስህ ስትተማመን ነው። ታዲያ መፍትሄው ምንድነው ካልከኝ፣ በመጀመሪያ የራስህን ዋጋ ተረዳ። ማንነትህን፣ ጥንካሬህንና ድክመትህን ወቅ። ራስህን እንደ አንድ ውድ ስጦታ ተመልከት። ራስህን ስለምትወድና ስለምታከብር የሌሎችን አስተያየትና ግፊት አትቀበልም። ያን ጊዜ ትጠነክራለህ። በሰዎችና በአንተ መካከል ግልጽ ድንበር ስራ። ምን ማድረግ እንደምትችል፣ ምን ማድረግ እንደማትችልና ምን ማድረግ እንደማትፈልግ ግልጽ አድርገህ አስቀምጥ። አይሆንም ማለትን ከዛሬ ጀምሮ መማር አለብህ። ይሄ ደግሞ ራስን ከመጥቀም አልፎ ከሰዎች ጋር ጤናማ ግንኙነት እንድትፈጠር ያግዝሃል። በራስህ ውሳኔና አስተሳሰብ እመን። ሁሉም ሰው ላይወደው ወይም ላይስማማበት ይችላል። ይሄ ችግር የለውም። የራስህን እምነትና ልብ ተከትለህ ለመኖር ጥረት አድርግ። ሰዎች በአንተ ላይ ማመን የሚጀምሩት መጀመሪያ አንተ በራስህ ላይ እምነት ሲኖርህ። ሁሌም እኮ ትክክል መሆን አይጠበቅብህም። ስህተቶች የህይወት አንድ አካል ናቸው። ከስህተቶች ተማርና ወደፊት ሂድ። ስህተት ስትሰራ የሌሎች አስተያየት ሊመጣብህ ይችላል። ነገር ግን ከስህተት ለመማር ፈቃደኛ ከሆንክ ጠንካራና ጠበበኛ ትሆናለህ። ያንተ እውነተኛ ደስታ ከራስ ውስጥ የሚወጣ እንጂ ከሌሎች አስተያየት የሚመጣ አይደለም። ጊዜ ወስደህ አንተን የሚያስደስት ነገር ላይ አተኩር። ህልምህን ኑር። የራስህን ፍላጎትና ህልምህን ተከተል። ይሄ የራስ ወዳድነት ሳይሆን ለራስህ ያለህን ፍቅር ማስቀደም ስላለብህ ነው። ምናልባት ሰዎች ይህ ሰው ራስ ወዳድ ነው ብለው ሊተረጉሙት ይችላሉ። አስታውስ፣ መቼም ቢሆን ሁሉንም ማስደሰት አትችልም እና ይሄ ምንም ችግር የለውም። ሰዎችን ለማስደሰት ብለህ አትጣደፍ። ሰዎች አንተን የሚወዱህና የሚያከብሩህ እውነተኛ ማንነትህን መኖር ስትጀምር ነው። ስለዚህ በራስህ እመን፣ ለራስህ ቅድሚያ ስጥ እና የራስህን ህይወት በደስታ ኑር። እና ለዛሬ ያዝኩትን በዚሁ ጨርሻለሁ። ሰብስክራይብ ካላረክ ሰብስክራይብ አርክ፣ ላይክ ማድረግ አትርሳ። መልካም ቀን ይሁንልህ።